እንዴት አለ? ምስጋና ይሁን ለስሙ። እንደዚህ ዝነኛ መሆንክን ስታውቅ አልደነገጥክም? አላስደነገጠኝም። እኔ እኮ እኔ ብቻ መስሎኝ ምዕመናን እንደዚህ እንደሚወዱህና ዝነኛ እንደሆንክ እኔ መች አውቄ። ያረጃል የዓለም ዝና። ተው እንደዚህማ አትበል። ዝና ቀን ጠብቆ ይከፋል። ሁሉንም ንቄዋለሁ። ለካ አንተ ስለ ራስህ ማውራት ስለማትወድ ነው ምዕመናን ስለ አንተ የሚመሰክሩልህ። እውነት ነው፣ እውነት ነው። አረ ገብሬ፣ እነዚህ ሰዎች የቤተ ክርስቲያኒቱን ዜማ አበላሹት። ምን ነው እዛው በተሰበሰቡበት መዓት ቢወርድባቸው። በል እንጂ አትፍረድ። ሰውያቸውማ ኢየሱስ ጌታ ነው እያለ ለቀባሪዎቹን ሊያረዳን ሲሞክር ጊዜ እኮ ተናድጄ ነው። አዎ እውነት ነው። ኢየሱስ የአማልክት አምላክ ነው። መች በዚህ ያበቃና ሎቱ ስብሐት ኢየሱስ ክርስቶስ ይማልድልናል እኮ ነው የሚሉት። የምትማልድልን ድንግል ናት። ሌላስ የሚማልድልን ማን ነው? ቅዱስ ሚካኤል። ከሊቃነ ጳጳሳትና ከድንግል ማርያም በክብር ማን ይበልጣል? ከሊቃናት ሁሉ ትበልጣለች። በክንፋቸው ከሚበሩ ከነ ቅዱስ ሚካኤልስ? ክንፋቸው ከበዛ ከሱራፌል። እመብርሃን እነዚህን ሁሉ እንዴት ልትበልጣቸው ቻለች? እሳተ መለኮትን በሆዷ ስለተሸከመች